ዛሬ ትኩረታችን ምንድነው? ዳታ ፕሬዘንቴሽን ግራፊካል ኤንድ ዳያግራማቲክ የሚለውን የምናይ ይሆናል ማለት ነው። እንግዲህ ዳታ ፕሬዘንቴሽን ግራፊካል ኤንድ ዳያግራማቲክ የሚለውን ለምን መማር አስፈለገ? መማር ያስፈለገበት ዋና ምክንያት ምንድን ነው የሚለውን አጠር አድርጌ ልንገራችሁ። እንግዲህ ብዙውን ጊዜ መረጃዎቹ በቁጥር ብቻ ሲቀመጡ ለማንበብም ለመረዳትም አሰልቺ ሊሆኑ ይችላል። ነገር ግን እነዚህ ቁጥሮች ወደ ግራፍ፣ ወደ ፓይ ቻርት ወይም ደግሞ ወደ ሂስቶግራም ስንቀይራቸው መረጃው በቀላሉ ትርጉም ይሰጠናል ማለት ነው። ዛሬ እነዚህን ስልቶች ደረጃ በደረጃ እያንዳንዳቸውን ተንትነን የምናይ ይሆናል ማለት ነው። በዛሬ ቪዲዮ የምናያቸው ዋና ዋና ነጥቦች ምንድን ናቸው? ለኳንቲቴቲቭ ዳታ ተስማሚ የሆኑትን ባር ቻርት ወይም ደግሞ ፓይ ቻርቶችን እናያለን። ለኳንቲቴቲቭ ዳታ ደግሞ ሂስቶግራም እና ፍሪኩዌንሲ ፖይንተር እንዴት እንደሚሰሩ በምሳሌ የምናይ ይሆናል ማለት ነው። አሁን ቀጥታ ወደ ትምህርታችን እንሂድ እንጀምር። ዳታ ፕሬዘንቴሽን ግራፊካል ኤንድ ዳያግራማቲክ It means that visually it is easier to comprehend a data pattern by looking at a chart's graph than by examining a number in a frequency table. እንግዲህ ምንድን ነው የመረጃን አቀራረብ በግራፍና በዳያግራም እንዴት ነው ምን ማለት ነው የሚለውን እንመልከት። ይህ ማለት የመረጃው ሁኔታ በሰንጠረዥ ውስጥ ያሉ ቁጥሮችን ከማየት ይልቅ በቻርት ወይም ደግሞ በግራፍ በማየት በቀላሉ ለመረዳት ያስችለናል ማለት ነው። Easily to comprehend a data pattern by looking at a chart or a graph than by examining a number in a frequency table ማለት ነው። Right? በሰንጠረዥ ውስጥ ያሉትን ቁጥሮች ከመመርመር ይልቅ በቻርት ወይም ደግሞ በግራፍ በማየት በቀላሉ ለመረዳት ያስችለናል ማለት ነው። The most common types of charts or graphs are በጣም የተለመዱ የቻርትና የግራፍ አይነቶች ምን ናቸው የሚለውን እናያለን ማለት ነው። The first one is graphical presentation of quantitative data chart. ሂስቶግራም ፍሪኩዌንሲ ፖይንተር እና ኦኬይ ላይን ግራፍ ኳንቲቴቲቭ ዳታ ላይ መግለጫዎች ሂስቶግራም ፍሪኩዌንሲ ፖይንተር እና ኦኬይ ላይን ግራፍ ናቸው ማለት ነው። የኳንቲቴቲቭ ዳታ የዲያግራም መግለጫዎች ደግሞ የኳንቲቴቲቭ ዳታ የዲያግራም መግለጫዎች ምንድን ናቸው? ባር ቻርት፣ ፓይ ቻርት እና ፒክቶግራፍ ናቸው። ዳያግራም ቃል ፕሬዘንቴሽን ኦፍ ኳንቲቴቲቭ ዳታ ፍሪኩዌንሲ ዲስክሪፕሽን የምንላቸው ማለት ነው። እነዚህ ምንድን ነው ጥቅማቸው? የእነዚህ ጥቅም ምንድን ነው? እንግዲህ የጥናት መረጃዎችን የዲያግራም መግለጫዎች ባር ቻርት፣ ፓይ ቻርት፣ ፒክቶግራም ነው ብለናል። የቁጥር መረጃዎችን ኳንቲቴቲቭ ዳታ ሰላይ መግለጫዎች ደግሞ ሂስቶግራም፣ ፍሪኩዌንሲ ፖይንተር እና ኦኬይ ኤንድ ላይን ግራፍ ናቸው። ጥቅማቸው ምንድን ነው? They have greater attraction. They facilitate the comparison and they are easily understood. እነዚህ እንግዲህ ከፍተኛ ትኩረት ይስባሉ፣ ግሬት አትራክሽን ናቸው፣ ለማነጻጸርም ያመቻቻሉ ማለት ነው። እና ደግሞ በቀላሉ ለመረዳትም ያስችላል፣ ኢዚሊ አንደርስታንደብል ናቸው ማለት እና ጥቅማቸው ይህን ይመስላል። አሁን ቀጥታ ወደ ሂስቶግራም እንጀምራለን ማለት ነው። ሂስቶግራም የሚለው ነገር ምንድን ነው? ሂስቶግራም a graph which display the data by using vertical bars of various height to represent frequency. ይህ ሂስቶግራም የምንለው ነገር ፍሪኩዌንሲውን ለመወከል የተለያዩ ከፍታ ያላቸውን ቀጥ ያሉ ማዕዘኖችን እነሱን በመጠቀም መረጃን የሚያሳየን በግራፍ መልኩ መረጃን የሚያሳየን ሂስቶግራም እንለዋለን። Display the data by using vertical bar head to represent frequency ማለት ነው። ፍሪኩዌንሲውን ለመወከል የተለያዩ ከፍታ ያላቸውን ቀጥ ያሉ ማዕዘናቶችን በመጠቀም መረጃ ነው የሚያደርግልን ማለት ነው። በግራፍ መልኩ የሚያሳየን ነው ማለት ነው። ሂስቶግራም ማለት ነው። The horizontal axis can be either the class boundary, the class mark or the class point. ሆሪዞንታል
አክሲሱ ክላስ ባውንደሪ ክላስ ማን ክላስ ሊሚት ሊይዝ ይችላል ማለት ነው። ራይት ሆሪዞንታል ባውንደሪ ምን ሊይዝ ይችላል? ክላስ ባውንደሪ ሊይዝ ይችላል። ክላስ ማርከር ሊይዝ ይችላል። ክላስ ሊሚትን ሊይዝ ይችላል ማለት ነው። ይሄ ኤግዛምፕል እስኪ እንመልከታለን። Consider the following block frequency distribution and constant histogram ትላለች። ሂስቶግራም እንግዲህ በዚህ ላይ አንደርስታንድ ማድረግ ትችላላችሁ። ሆሪዞንታል ከታች የምታስቀምጡት ክላስ ባውንደሪ ሊሆን ይችላል፣ ክላስ ሊሚት ሊሆን ይችላል፣ ክላስ ማርክ ሊሆን ይችላል። እዚህ ጋር ተመልከቱ። ክላስ ባውንደሪ ሆሪዞንታል አክሲስ ታስቀምጣላችሁ፣ ፍሪኩዌንሲን ቨርቲካል አክሲስ ታስቀምጣላችሁ። ፍሪኩዌንሲያችን እዚህ ጋር ተሰጥቶናል። ክላስ ባውንደሪ ደግሞ እንዴት እንደሚፈጠር ከዚህ በፊት ተነጋግረናል። ክላስ ባውንደሪ እዚህ ጋር በዚህ ጋር እንግዲህ 0.5 መጨመር ነው፣ በዚህኛው ጋር ደግሞ 0.5 መቀነስ ራይት። ወይም ደግሞ በዚህኛው ጋር 1/4 መጨመር ነው፣ በዚህኛው ጋር 1/4 መቀነስ ነው። ከዛ ምን ታገኛላችሁ ማለት ነው? ክላስ ባውንደሪ ታገኛላችሁ ማለት ነው። ስለዚህ ክላስ ባውንደሪ ስናስቀምጥ ከዚህ እንጀምራለን። የዚህ ክላስ ባውንደሪ ስንት ነው? 2.5 ምክንያቱም 3 ሲቀነስ 1/4 ስንት ነው? 2.5 መጀመሪያ 2.5 ታስቀምጣላችሁ። ሁለተኛ እዚህ ጋር ተላላችሁ 6.5 ይሆናል። የዚህኛው ክላስ 1/4 ነው የምናስቀምጠው። ያው ክላስ ባውንደሪ እንዴት እንደምንፈልግ ከዚህ ስለተነጋገር አይከብድም። ከዛ 10.5 ታስቀምጣላችሁ፣ 14.5 18.5 ኤንድ 22.5 ሆሪዞንታል ከታይ ምን ታስቀምጣላችሁ ማለት ነው? ክላስ ባውንደሪያችሁን ታስቀምጣላችሁ። ከዚህ ፍሪኩዌንሲ ታስቀምጣላችሁ ማለት ነው። ፍሪኩዌንሲ ስለዚህ አሁን ምን ማድረግ ነው? ማገናኘት ነው። እነዚህ 2.5 እና 6.5 ማለት የትኛው ፍሪኩዌንሲ ላይ ነው? 4 ላይ ነው። እዚህ ጋር 2.5 ካለች 6.5 አለ። ስለዚህ የሚቀመጠው ይህ የሚቀመጠው በስንት ትክክል ማለት ነው? በ4 ትክክል ይቀመጥልናል ማለት ነው። በ4 ትክክል ይቀመጥልናል። ከ6.5 እስከ 10.5 ያለው ደግሞ እዚህ ጋር ከ6.5 ባውንደሪ ያለ እስከ 10.5 ያለው በ7 ትክክል ነው የምታስቀምጡ ማለት ነው። ይሄኛው በ7 ትክክል ነው። ይሄኛው ቆው ዝቅ ስላለ ነው ራይት። ይቺኛው የምትቀመጠው በ7 ትክክል ነው ራይት። ይሄኛው ታደርጉታላችሁ ቁጥሩን ማለት ነው። ይቺኛው 10 በዚህኛው ትክክል ነው የምታደርጓት። ይቺኛው 8 ወደ ላይ፣ ይቺኛው 6 ወደ ላይ ታደርጋላችሁ። ከ6.5 እና በ10.5 ትክክል የሚሆነው ይቺኛው በ7 ትክክል ታስቀምጣላችሁ ማለት ነው ራይት። ከ10.5 እስከ 14.5 ያለው ደግሞ 10.5 እዚህ ጋር አለ፣ 14.5 እዚህ ጋር አለ። ክላስ ባውንደሪ ነው። ስለዚህ በ10 ትክክል ታስቀምጣላችሁ ማለት ነው። ይሄኛው በ10 ትክክል ነው የምታስቀምጡት። ይችን 10 ከፍ አድርጋችሁ እዚህ ጋር በ10 ትክክል ታስቀምጡታላችሁ ማለት ነው። ከ14.5 ከ18.5 ያለውንም እንደዚሁ እዚህ ጋር በ6 ትክክል ታስቀምጣላችሁ ማለት ነው። በዚህ ጋር ተመጡና እዚህ ጋር በ6 ትክክል ትቀመጣላችኋል ማለት ነው። ከ18.5 ከ22.5 ማለት ደግሞ ይሄኛው በ3 ትክክል ታስቀምጣላችሁ ማለት ነው። በዚህ ላይ በ3 ትክክል ታስቀምጣላችሁ ማለት ነው። እዚህ ጋር የተቀመጡት ትንሽ በትክክል አይመስሉም። ምንድነው የምታደርጉት? ይችን 10 ከፍ ታደርጋላችሁ። 8ንም ከፍ፣ 6ንም ከፍ፣ 4ንም ከፍ፣ 2ንም ትልቅ አድርጋችሁ በእነዚህ ትክክል ማስቀመጥ ትችላላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? ሂስቶግራም ስትሰሩ ክላስ ባውንደሪ እንደዚህ ታስቀምጣላችሁ፣ ሆሪዞንታል አክሲስ ፍሪኩዌንሲ ታስቀምጣላችሁ። እነሱ ማገናኘት ነው ማለት ነው። አይ እንደዛ አድርጋችሁ ሂስቶግራም መስራት ትችላላችሁ ማለት ነው። ፍሪኩዌንሲ ፖሊጎን የሚለው ደግሞ ቀጥታ እንሄዳለን ማለት ነው። ፍሪኩዌንሲ ፖሊጎን ምንድነው? Frequency polygon is a line of frequency distribution made by plotting a point for each pair of a number class marked x-axis plus frequency y-axis, then connecting the point by line segment. እንግዲህ ፍሪኩዌንሲ ፖሊጎን የምንለው ለእያንዳንዱ የመረጃ ጥንድ ነጥቦችን በማስቀመጥና ነጥቦቹን በመስመር በማገናኘት የሚሰራ የላይን ግራፍ ነው። ነጥቦችን ታደርጋላችሁ፣ ነጥቦችን ደግሞ አገናኝታችሁ የምትሰሩበት ነገር ነው ማለት ነው። ፍሪኩዌንሲ ፖሊጎን የምንለው እንግዲህ ፍሪኩዌንሲ ፖሊጎን are related to histogram for graphical comparisons of two or more distribution.
ራይት። እንግዲህ ሁለት ወይም ደግሞ ከዛ ላይ የሆኑ ሰርጭቶችን ወይም ዲስትሪቢዩሽኖችን በጋራ ለማነጻጸር ከሂስቶግራም የተሻለ ይመረጣል ማለት ነው። ፍሪኩዌንሲ ፖሊጎን የምንለው ከሂስቶግራም የተሻለ ምንድን ነው ማለት ነው? ኮምፔር ለማድረግ የተሻለ ነው ማለት ነው። ፍሪኩዌንሲ ፖሊጎን የምንለው ማለት ነው። Distribution is how different total frequency. In this case, you can use relative frequency polygon. Relative frequency polygon distribution different total frequency ከሆነ relative frequency polygon የምንጠቀም ይሆናል ማለት ነው። አሁን ወደ ኤግዛምፕሉ እንሄዳለን ማለት ነው። Construct a frequency polygon for the frequency distribution given above histogram ነው ማለት ነው። ስለዚህ መጀመሪያ ፍሪኩዌንሲ ፖሊጎንን ለመስራት ክላስ ማርክ ትፈልጋላችሁ ማለት ነው። ከተሰጣችሁ ክላስ ማርክ እንግዲህ አፐር ክላስ ባውንደሪ ሲደመር ሎወር ክላስ ባውንደሪ ዲቫይድ ባይ 2 አድርጋችሁ ክላስ ማርክ የምታገኙት ማለት ነው። ለምሳሌ ብንመለከት ከዜሮ እስከ 5 እስከ 10 እስከ 15 ከ10 እስከ 15 ከ15 እስከ 20 ከ20 እስከ 25 እንደዚህ ይሰጣል። ምን የምታደርጉት አሁን ሎወር ክላስ ባውንደሪ ክላስ አፐር ክላስ ባውንደሪ ላይ ክላስ ማርክ እንደምትፈልግ አዝወር ስላየ ምን የሚከብድ ነገር የለም። ስለዚህ እዚህኛው ጋር ምንድን ነው የምታደርጉት? 0.5 ሎወር ክላስ ባውንደሪ ስንት ይችላል? ኔጌቲቭ 0.5 ነው ማለት ኔጌቲቭ 0.5 ፕላስ 5.5 ስንት ብቻችሁ ማለት ነው ለምታካፍሉታላችሁ ማለት ነው። እንደዛ አድርጋችሁ ነው ሰው ስለዚህ እንደምናላችሁ 0.5 ይመጣላችሁ ማለት ነው። 0.5 ይመጣላችሁ ማለት ነው። እዚህ ጋር ደግሞ ምንድነው 4.5 ፕላስ እንደምናደርገው 4.5 ፕላስ n ፖይንት እዚህ ጋር ፕላስ እናስቀምጣለን ፕላስ 10.5 ቢኮዝ እንመጣላችኋል 7.5 ይመጣላችኋል 7.5 ልክ እንደዚህ ያደረጋችሁ ፕላስ ማርክ መፈለግ ምን ይከብድ ነገር የለውም። እንደዚሁ 9.5 ፕላስ 9.5 ፕላስ እንደምናደርገው 0.5 ዲቫይድ ባይ ይችላል ባይ ዱባሩ ባይ እችኛቱ ጋር ዲቫይድ ባይ ሁለት አካፍላላችሁ ለዛሬያችሁ እንደዚህ ያለ ስኬሉ የምታደርጉት ቁጥር ምን ይሆናል? ክላስ ማርካችሁ ይሆናል ማለት ነው። ክላስ ማርካችሁ ይሆናል ማለት ነው። ስለዚህ በዚህ መልኩ ፈልጋችሁ ክላስ ማርካችሁን ማድረግ ማለት ነው። እዚች ጋር ማስቀመጥ ነው ማለት ነው። አይደል? ሆሪዞንታል ማስቀመጥ ነው። እነሱን ምን ማድረግ ነው? ኮኔክት ማድረግ ነው። ፖይንት ካስቀመጣችሁ በኋላ ምን ማድረግ ነው? እነሱን ኮኔክት ማድረግ ነው ማለት ነው። ኮኔክት ማድረግ ነው። ስለዚህ በዚህ መልኩ ፍሪኩዌንሲ ፖሊጎን በቀላል መስራት ትችላላችሁ ማለት ነው። አሁን ወደ የሚቀጥለው እንሄዳለን ማለት ነው። ኦጊቭ ከርቭ ወደሚለው እንሄዳለን። ኦጊቭ ከርቭ ምንድነው? ምንድን ነው? An ogive is a line chart cumulative frequency distribution. Ogive is a line chart of the cumulative frequency distribution. ኦጊቭ ማለት ምን ማለት ነው? የተደረገው ደግሞ ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን የሚያሳይ የላይን ቻርት ነው ማለት ነው። ምንን የሚያሳይ? ኮሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን የሚያሳይ የላይን ቻርት ነው ማለት ነው። ላይን ቻርት ነው ማለት ነው። There are two types of an ogive chart. እንግዲህ ሁለት አይነት የኦጊቭ ቻርቶች አሉ ማለት ነው። እነሱም እያንዳንዳቸው ነው ያለው ማለት ነው። መጀመሪያው ምንድነው? ሌስ ዛን ኦጊቭ ቻርት። ሁለተኛው ምንድነው? ግሬተር ዛን ኦጊቭ ቻርት። ስለዚህ ሌስ ዛን ኦጊቭ ቻርት የምንለው ምንድነው? A chart that is drawn by using the upper limit of the class as the value of the horizontal axis and
cumulative frequency added from the top as the vertical axis እንግዲህ less than ኦሊቭ ከርቭ የምንለው የክፍሎቹ የላይኛውን ወሰን በአግድም መስመር እና ደግሞ ከላይ ተጀምሮ የመጣው ነው ፍሪኩዌንሲ በቁመታዊ መስመር በመጠቀም የሚሳል less than ኦሊቭ ከርቭ ነው። ኦሊቭ ቻርት እንላለን ማለት ነው። greater than ኦሊቭ ቻርት የምንለው ደግሞ a chart that is drawn by using the lower limit of class as the value of the horizontal axis and cumulative frequency added from the bottom as the vertical axis. greater than ኦሊቭ ከርቭ የምንለው ደግሞ የክፍሎችን የታችኛውን ወሰን በአግድም መስመር እና ደግሞ ከታች ተጀምሮ የመጣውን ፍሪኩዌንሲ በማስቀመጥ በቁመታዊ መስመር በመጠቀም የሚሳል greater than ኦሊቭ ቻርት እንላለን። ስለዚህ ስንመለከተው በደንብ አንደርስታንድ ይሆንልናል ማለት ነው። ኤግዛምፕሉ እንሄድ ያለን ማለት ነው። draw a less than ኦሊቭ for the frequency distribution from a histogram example ከሂስቶግራም ኤግዛምፕላችን less than ኦሊቭ ፍሪኩዌንሲ ድሮ ማለት ነው ማለት ነው። ስለዚህ መጀመሪያ የሚያስፈልገን ነገር ምንድን ነው? less than ኦሊቭን ሾው ለማድረግ መጀመሪያ የሚያስፈልገን less than frequency distribution less than frequency less than cumulative frequency ምን ማድረግ ያስፈልገናል ማለት ነው? ማወቅ ያስፈልገናል ማለት ነው። ከዛስ upper class boundary right from the x-axis ምንድን ነው የምታስቀምጡት? upper class boundary ስለዚህ ሂስቶግራም ላይ የተሰጠን ምንድነው? የተሰጡ ምንድናቸው? ክላሳችን ክላስ የተሰጡ 3 እስከ 6 ከ3 እስከ 6 ተሰጥቶናል። ከ3 እስከ 6 ከ7 እስከ 10 ከ7 እስከ 10 ተሰጥቶናል። ከ11 እስከ 14 ከ11 ሂስቶግራም ላይ ያለውን መመልከት ትችላላችሁ እናንተ። ከ14 ተሰጥቶናል። ከ15 እስከ 18 ተሰጥቶናል ማለት ነው። ከ19 እስከ 22 19 እንዲሁ ይሄ ክላሳችን ነው ማለት ነው። ክላሳችን እስከዚህ ድረስ ተሰጥቶናል ማለት ነው። ፍሪኩዌንሲያችን የተሰጠን ስንት ነው? 4 እኛው ጋር ደግሞ 7 እችኛይቱ ጋር 10 እችኛይቱ ጋር 6 እችኛይቱ ጋር ደግሞ በዚህ ክላስ ፍሪኩዌንሲ ተሰጥቶናል ማለት ነው። ሂስቶግራም ላይ ሄዳችሁ መመልከት ትችላላችሁ እናንተ። አሁን እኛ የምንፈልገው ምንድነው? less than cumulative frequency ነው። less than cumulative frequency ስንሰራ ምንድነው የምናደርገው? ከላይ ነው የምንጀምረው። ስለዚህ መጀመሪያ ስንት ነው የሚሆን? 4 ይሆናል ማለት ነው። መጀመሪያ ላይ ስንት ይሆናል? 4 ከዛስ 4 plus 7 ስንት ይሆናል? 11 plus 10 21 plus 6 ስንት ይሆናል? 27 ከዛስ 27 plus 3 30 ስንት ይሆናል ማለት ነው? 30። ስለዚህ እነዚህ ምንድን ናቸው? less than cumulative frequencies ናቸው። less than cumulative frequency ክላስ ባውንደሪያችን ደግሞ ክላስ ባውንደሪያችን ስንት ነው? እዚህ ጋር እንደምትመለከቱት 6.5 10.5 7.5 18.5 እና 22.5 ነው።
ስለዚህ ክላስ ባውንደሪያችን ከየት ነው የምናስቀምጠው ማለት ነው? from the horizontal axis የዛን ኮምፕሌት ፍሪኩዌንሲያችን from the vertical axis ታስቀምጣላችሁ ማለት ነው። ስለዚህ አሁን ኮኔክት ማድረግ ነው። 6.5 የመጀመሪያዋ ከማን ጋር የምታስቀምጡት ለዛን ኮምፕሌት ከፎር በፎር ትክክል ነው የምታስቀምጡት ማለት እንደምትመለከቱት እዚህ ጋር ቺን ፖይንት ስትመለከቷት እዚህ ጋር ምንድን ያለች ፎር አለች ማለት ነው። ይሄው በፎር ትክክል ማለት ነው። 10.5 እቺ ማለት ናት። እቺኔቱ ባውንደሪ በ11 ትክክል ነው የምታስቀምጡት ማለት ነው። በ11 ትክክል እዚህ ጋር እንደምትመለከቱት 10 አለች። ከ10 ትንሽ ከፍ ብላ ትገኛለች ማለት ነው። ከፍ ብላ ትንሽ ከ10 ከፍ ብላ ትገኛለች። 11.5 ላይ ታስቀምጣላችሁ ማለት ነው። እቺኔቱ 14.5 እቺኔቱ 14.5 ደግሞ በማን ትክክል ነው የምትቀመጠው? በ21 ትክክል ነው right እዚህ ጋር ተነስ ከ20 ትንሽ አንድ ከፍ ብሎ ማለት ነው። አንድ ከፍ ብሎ ታስቀምጣላችሁ። ከዛስ 18.5 ደግሞ በማን ትክክል? በ27 ትክክል ነው የሚቀመጠው። እንደምትመለከቱት ከ25 ከፍ ብሎ 7 ከፍ ብሎ እዚህ ጋር ስትመለከቱት በ27 ትክክል ታስቀምጣላችሁ ማለት ነው። መጀመሪያ ፖይንቶች ታስቀምጣላችሁ። ከዛስ 22.5 ደግሞ ሰርች እዚህ ጋር እንደምትመለከቱት ሰርች ላይ ታስቀምጣላችሁ ማለት ነው። በዚህ መልኩ የዛን ኮምፕሌት ፍሪኩዌንሲ ትሰራላችሁ ማለት ነው። ስለዚህ መጀመሪያ የሚያስፈልጋችሁ ነገር ምንድን ነው ማለት ነው? ለዛን ኮምፕሌት ፍሪኩዌንሲ መፈለግ ነው። ለዛን ኮምፕሌት ፍሪኩዌንሲ መፈለግ ነው። አፐር ክላስ ባውንደሪ ከላይ ታስቀምጣላችሁ። ከዛም በኋላ እነሱን ማገናኘት ማለት ነው። ማገናኘት ፖይንት ታስቀምጣላችሁ። በዚህ ትክክል እነዚህን በዚህ መልኩ ማገናኘት ነው ማለት ነው። በዚህ መልኩ ለዛን ኦጊቭ ሾው ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወደ ሁለተኛው ሞዛን ኦጊቭ ፎር ፍሪኩዌንሲ ዲስትሪቢዩሽን ወደሚለው እንሄዳለን ማለት ነው። ኤግዛምፕል more than ogive for the frequency distribution from histogram more than ogive frequency distribution ለመስራት ሆሪዞንታል አክሲስ የምታስቀምጡት ሎወር ክላስ ባውንደሪው ነው right ሎወር ክላስ ባውንደሪው ነው የምታስቀምጡት ማለት ነው። ሎወር ክላስ ባውንደሪ ሌዛን ኦጊቭ ሾው ለማድረግ ሆሪዞንታል አክሲስ ያስቀምጠው ምንድን ነው? አፐር ክላስ ባውንደሪያችንን እናስቀምጠው። ነገር ግን more than ogive frequency ድሮ ለማድረግ ሎወር ክላስ ባውንደሪ ነው ሆሪዞንታል አክሲስ የምታስቀምጡት ማለት ነው። ፍሪኩዌንሲ ከዚህኛው ደግሞ vertical axis more than ኮምፕሌት ፍሪኩዌንሲ ነው የምታስቀምጡት right more than ኦጊቭ ለመስራት more than ኮምፕሌት ፍሪኩዌንሲ ታስቀምጣላችሁ። ከዚህ ጋር የምታስቀምጡት ሎወር ክላስ ባውንደሪ ነው አፐር ክላስ ባውንደሪ አይደለም ማለት ነው። አፐር ክላስ ባውንደሪ ሆሪዞንታል አክሲስ የምታስቀምጡት እና ደግሞ ለዛን ኮምፕሌት ፍሪኩዌንሲ ነው vertical axis የምታስቀምጡት በማን ጊዜ ነው? በሌዛን ኦጊቭ ጊዜ ነው ማለት ነው። ስለዚህ ምን መፈለግ ያስፈልጋችኋል? እዚህ ጋር more than ኮምፕሌት ፍሪኩዌንሲ እና ሎወር ክላስ ባውንደሪ መፈለግ ያስፈልጋችኋል ማለት ነው right ስለዚህ እዚህ ላይ ተሰጥቷል እዚህ ላይ ተሰጥቷል እዚህ ውስጥ ምን መፈለግ ማለት ነው? more than ኮምፕሌት ፍሪኩዌንሲ መፈለግ ነው ማለት ነው። more than ኮምፕሌት ፍሪኩዌንሲ right more than ኮምፕሌት ፍሪኩዌንሲ እንፈልጋለን ማለት ነው። more than ደግሞ ስንፈልግ ከምንድን ነው የምንጀምረው? ከታች ከዚህ እንጀምራለን። መጀመሪያው 3 ነው። 3 plus 6 more than ኮምፕሌት ፍሪኩዌንሲ እየሰራ ነው። ስንት ይሆናል? 9 እናገኛለን። 9 plus 10 እሺ plus 7 ስናደርገው ስንት ይመጣል? 26 plus 4 ስናደርገው ስንት ይመጣል? 30 right ሞዛን ኮምፕሌት ፍሪኩዌንሲ እንደመረዳችሁ ነው። ከዛ ስለተማረው የሚከብድ ነገር እነዚህ ምንድን ናቸው? ሞዛን ኮምፕሌት ፍሪኩዌንሲያችን ናቸው ማለት ነው። ሞዛን ኮምፕሌት ፍሪኩዌንሲያችን ደግሞ ሎወር ክላስ ባውንደሪ እንፈልጋለን ማለት ነው። ምን እንፈልጋለን? ሎወር ክላስ ባውንደሪ ማለት ደግሞ እነዚህ የመጀመሪያዎቹ ምን ማለት ነው? 0.5 ወይም ደግሞ 40 መቀነስ ነው ማለት ነው። ስለዚህ ሎወር ክላስ ባውንደሪያችን ምን ይሆናል? 0.5 6.5
10.5 version address 10.5 and 0.5 ስንት ይሆናል ማለት ነው? 0.5 እነዚህ ናቸው ሎወር ክላስ ባውንደሪያችን ናቸው ማለት ነው። ቬሪፊኬሽን ማግኘታል ሎወር ክላስ ባውንደሪያችንን ማግኘታል ነው። ስለዚህ እነዚህን ከያዝን በኋላ ምን ማድረግ ነው ማለት ነው? ሆሪዞንታል ኮምፕሌክስ ፍሪኩዌንሲያችንን ቨርቲካል አክሲስ ማስቀመጥ ነው። ሎወር ክላስ ባውንደሪያችን ደግሞ ሆሪዞንታል አክሲስ አስቀምጠን እሱ ማገናኘት ነው ማለት ነው። ራይት። ስለዚህ አሁን ወደ ግራፋችን እንሄዳለን ማለት ነው። እዚህ ጋር ወደ ግራፋችን ስንሄድ ግራፋችን አሁን መሳል ነው የሚጠበቅብን ማለት ነው። 18.5 አለች እዚህ ጋር ስንት ነው? 3 ነው። ሆሪዞንታል ኮምፕሌክስ ፍሪኩዌንሲያችን ስንት ነው? 3 ነው። 3 ነው ያገኘነው። ስለዚህ እዚህ ጋር እንደምትመለከቱት በስሪ ትክክል ነው። በስሪ ትክክል ታስቀምጣላችሁ ማለት ነው። 14.5 ደግሞ እናስቀምጠው በምንድን ነው? በዘጠኝ ትክክል ነው እናስቀምጠው። እዚህ ጋር እንደምትመለከቱት ናይን አግኝተን ቀደም ሆሪዞንታል ኮምፕሌክስ ፍሪኩዌንሲ ስንፈልግ በዚህ በዘጠኝ ትክክል ታስቀምጣላችሁ ማለት ነው። ከዛ 10.5 አለችን። 10.5 ደግሞ በ19 ትክክል 19 ላይ ነው የምናደርገው። እዚህ ኔትወርክ 19 ትክክል ነው የሚሄደው። እዚህ በ20 19 አለች። እስካሁን እንደምትመለከቱት በ19 ትክክል እናስቀምጣለን። 6.5 ደግሞ በ26 ትክክል ነው የምናስቀምጠው። 6.5 እዚህ ጋር እንደምትመለከቱት ከዚች ይዘን የወረደች እዚህ ፖይንት 25 አለ በ29 ትክክል እናስቀምጣለን ማለት የመጨረሻው 2.5 በስንት ትክክል ነው? 13 ትክክል ታስቀምጡታላችሁ። በዚህ መልኩ ድሮ ማድረግ ትችላላችሁ ማለት ነው። ራይት። በዚህ መልኩ ድሮ ማድረግ ትችላላችሁ። የሆሪዞንታል ኮምፕሌክስ ፍሪኩዌንሲ እንደተወዛገበው እዚህ ጋር አምጥተናል። እዚህ ጋር ላይኛው ጋር ስላመጣ ነው። ራይት። ሆሪዞንታል ኮምፕሌክስ ፍሪኩዌንሲ 3 9 እዚህ ጋር እንደምትመለከቱት እነዚህ አምጥተናል። ሎወር ክላስ ባውንደሪ ማለት ነው። እነሱን ያገናኘ ነው። ራይት። እነሱን ነው እዚህ ጋር ያገናኘ ነው ማለት ነው። በዚህ መልኩ ተረዳላችሁ ማለት ነው። አሁን ወደ ላይን ግራፍ ወደሚለው የምንሄድ ይሆናል ማለት ነው። ላይን ግራፍ represents the relationship between time on the x-axis and the value of variable on the y-axis. ላይን ግራፍ ደግሞ የምንለው ምንድን ነው? ይህ ግራፍ እንግዲህ በኤክስ አክሲስ እና በዋይ አክሲስ መካከል ያለውን ግንኙነት የሚያሳየን ነው ማለት ነው። The value are recorded with respect to the time of occurrence. Time of occurrence ምንድን ነው? እሴቶቹ የተቀመጡበት ድርጊት በተፈጸሙበት የጊዜ ቅደም ተከተል መሰረት ነው ማለት ነው። በተፈጸሙበት የጊዜ ቅደም ተከተል መሰረት ነው ሪከርድድ የተደረጉት ማለት ነው። ስለዚህ እዚህ ጋር ያለች ኤግዛምፕል እንመልከት። ላይን ግራፍ ፎር ዘ ፎሎዊንግ ታይምስ እንደምትመለከቱት ዩዝ ተሰጥቶናል፣ ቫልዩስ ተሰጥቶናል። ስለዚህ እነዚህ ድሮ ማድረግ በጣም ቀላል ነገር። መጀመሪያ የሮቹን ሆሪዞንታል አክሲስ ላይ ታስቀምጣለች። 1986 87 ታስቀምጣለች ማለት ነው። ከዛም በኋላ 1986 ስንት ነው? ቲዩን ራይት ይችላል እና ቲዩን ያ እዚህ ነው መስመር ላይ ታስቀምጣላችሁ። 1987 ይሄው 10 ላይ ታስቀምጣላችሁ። እንኳን 1987 እዚህ ላይ ታስቀምጣላችሁ። ከዛም በኋላ እነዚህ ምን ማለት ነው? ማገናኘት ነው ማለት ነው። ማገናኘት ለማለት በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። አሁን ወደ ባር ቻርት ነው። ባር ቻርት የምንለው ምንድን ነው? ባር ቻርት is a chart made by drawing a rectangle in which qualitative class or category are as their better and those here are the class frequency. ባር ቻርት የምንለው ኳሊቴቲቭ ክላሶችን ከታች እንዲሆን ተደርጎ ቁመታቸው ደግሞ የክፍሉን ድግግሞሽ ፍሪኩዌንሲ እንዲወቅ ተደርጎ በአራት ማዕዘን ቅርጾች የሚሰራ ቻርት ነው ማለት ነው። ባር ቻርት ነው። The bars are now separated more as compared to the bars in the case of histogram to emphasize that each class is a separate category. A separate category. ስለዚህ እያንዳንዱ ክፍል የተለየ መሆኑን ለማብራት በባሮቹ መካከል ያለውን ርቀት ከሂስቶግራም የተሻለ
ሰፋ ያለ ነው ማለት ነው። ከሂስቶግራም ሰፋ ያለ ነው ማለት ነው። እንግዲህ የተለያዩ ባር ቻርቶች አሉ። ሞስት ኮመን የምንላቸውን እናያለን ማለት ነው። መጀመሪያው ሲምፕል ባር ቻርት ነው። ኮምፖነንት ኦፍ ሰብዲቫይድ ባር ቻርትን ኤንድ ማልቲፕል ባር ቻርት የሚሉትን እያንዳንዳቸውን የምናይ ይሆናል ማለት ነው። አሁን ቀጥታ ወደ ሲምፕል ባር ቻርት እንሄዳለን ማለት ነው። ሲምፕል ባር ቻርት ሰርቪስ ቱ ዲስፕሌይ ዳታ ኦን ዋን ቫሪያብል። እንግዲህ ሲምፕል ባር ቻርት የምንለው አንድን መረጃ ብቻ ለማሳየት የሚያገለግለን አንዷን መረጃ ብቻ ለማሳየት የሚያገለግለን ምንድን ነው? ሲምፕል ባር ቻርት። they are typically narrow rectangles having the same radius። እንግዲህ ሲምፕል ባር ቻርት የምንለው ባሮቹ እኩል ስፋት ያላቸው ወፍራም መስመሮች ወይም ደግሞ ጠባብ ማዕዘኖች ናቸው ማለት ነው። ምኖቹ ባሮቹ ምንድን ናቸው? እኩል ስፋት ያላቸው ወፍራም መስመሮች ናቸው ወይም ደግሞ ጠባብ ማዕዘኖች ናቸው ማለት ነው። የሲምፕል ባር ቻርት ግራፍ ላይ ስንመለከት ምናያቸው ነው። the magnitude of a quantity is represented by the head or length of the bar። እንግዲህ የአንድን መጠን ልክ የሚወከለው ምንድን ነው? በባሩ ቁመት ወይም ደግሞ ርዝመት ነው ማለት ነው። የምንወክለው በባሩ ቁመት ወይም ርዝመት ነው ማለት ነው። የአንድን መጠን ልኩን የምንወክለው ማለት ነው። ስለዚህ አሁን ቀጥታ ወደ ኤግዛምፕሉ እንሄዳለን ማለት ነው። ሲችን ኤግዛምፕል ስንሰራ ሲምፕል ባር ቻርት የበለጠ ትረዱታላችሁ ማለት ነው። full data represents say by the product ከ1957 እና 1959 ድረስ ተሰጥቷቸዋል። ከ1957 እስከ 1959 ተሰጥቷቸዋል ማለት ነው። ፕሮዳክቶቹ ተሰጥቷቸዋል። ስለዚህ እንዴት ነው የምንሰራው? ይህን እንዴት ነው ዶሮ የምናደርገው የሚለውን እንመለከት። መጀመሪያ እንዴት ነው የምታደርጉት? በኤክስ አክሲስ ላይ ፕሮዳክቶችን ታስቀምጧቸዋል። ፕሮዳክት ኤ፣ ፕሮዳክት ቢ እና ፕሮዳክት ሲ ብላችሁ በኤክስ አክሲስ መጀመሪያ ታስቀምጣላችሁ ማለት ነው። ከዛም በኋላ መመለላ ሲምፕል ባር ቻርት አንድን ቫሪያብል መረጃ ብቻ ነው ለማሳየት የሚያገለግል ነበር። ስለዚህ የአንዷን ዓመተ ምህረት ብቻ ነው እዚህ ጋር የምናስቀምጠው ማለት ነው። የ1957 እዚህ ጋር እንደምትመለከቱት የአንዷን ብቻ ነው የሚያስቀምጠልን። ስለዚህ ኤ ስንት ነው? 1957 ለፕሮዳክት በ1957 ስንት ነው? 12 ራይት። እዚህ ጋር እንደምትመለከቱት ቴን አለች። ከዚህኛው ጋር ቴልና ዝች 12 ትክክል አድርጋችሁ ምን ታደርጋላችሁ ማለት ነው? ታስቀምጣላችሁ ማለት ነው። ሁለተኛ ፕሮዳክት ቢ 24 ይሄው እዚህ ጋር እንደምትመለከቱት 24 ዝች ጋር አለች። በዚች ጋር 24 ጋር ታስቀምጣላችሁ ማለት ነው። ኤን ሲም ላይ ብዙ ተመሳሳይ ነው። ፕሮዳክት ሲም ብዙ 24 ላይ ይቀመጣል ማለት ነው። ስለዚህ ሴሉንና ፕሮዳክቱን ምን ማድረግ ማለት ነው? የዛሬያችሁ ማገናኘት መስራት ነው ራይት። ስለዚህ ሲምፕል ባር ቻርት የምንለው አንድ ቫሪያብል ብቻ ለማሳየት ያንን ቫሪያብል መረጃ ብቻ ለማሳየት የሚያገለግለን ነው ማለት ነው። በዚህ መልኩ ተረዳላችሁ ማለት ነው። ወደ ኮምፖነንት ባር ቻርት ስንሄድ there is a desire to show how a product quantity is divided into its component part. use component bar chart። እንግዲህ component bar chart የምንለው አንድ አጠቃላይ ምርት እንዴት ወደ የተለያዩ ክፍሎች መከፋፈል እንደሚችል ለማሳየት ይጠቅመናል ራይት። አጠቃላይ ምርት እንዴት ወደ የተለያዩ ክፍሎች መከፋፈል እንደሚችል ለማሳየት የምንጠቀምበት ነው ማለት ነው ኮምፖነንት ባር ቻርት የምንለው። The bar represents total value of the variable with each total broken into its component parts, and different color of design are used for identification. እንግዲህ ባሮቹ አጠቃላይ ሴሎችን የሚወክሉ ናቸው። እያንዳንዷ ባር ደግሞ ለየብቻ ተከፋፍሎ መደረግ በተለያየ ቀለማት ወይም ደግሞ በተለያየ ዲዛይን በምልክት መደረግ አለበት ራይት። እዚህ ጋር እንደምትመለከቱት ኤ አለ ቢያንስ። ስለዚህ እነዚህ ለመለየት ምን ማድረግ አለባችሁ ማለት ነው? እዚህ ጋር ያላችሁ ፕሮዳክት ሲ ዲፈረንስ ከለር ማስቀመጥ ይኖርባችኋል። ዲፈረንት ከለር ኦፍ ዲዛይን አር ዩዝድ ፎር አይደንቲፊኬሽን።
ለመለየት ፕሮዳክቶችን ለመለየት የተለያየ የቀለሙን ዲዛይን መጠቀም ያስፈልጋል። ራይት እዚች ጋር እንደምትመለከቱት ፕሮዳክት ኤ የመጀመሪያ ማለት እዚህ ጋር እንደምትመለከቱት ከለሯን ተመልከቱ። ፕሮዳክት ኤ ሌላ ከለር ነው፣ ፕሮዳክት ቢ ሌላ ከለር ነው፣ ፕሮዳክት ሲ ሌላ ከለር። ልክ በዘርጋችሁ ማስተማር ግዴታ ነው። ራይት ከለሯ ልክ እንደዚህ ነው። ስለዚህ ፕሮዳክት ኤ ስንት ነው? እዚች ጋር ፕሮዳክት ኤ መጀመሪያ ላይ 12 ነው። ስለዚህ 12 ታስቀምጣላችሁ ማለት ነው። 12 እዚህ ይችላል ወጥ ማለት እዚህ ይችላል ይተበላል ይችላል 12 ከ12 ላይ ደግሞ ፕሮዳክት ቢ ፕሮዳክት 1957 ፕሮዳክት ቢ ስንት ነው? ይችላል ፕሮዳክት ቢ ስንት ነው? 24 ተመልከቱ። ፕሮዳክት ቢ ስንት ነው? 24 ስለዚህ ከዚህ 12 ደምራለች እዚህ ጋር 12 ላይ ማጥፋት ይችላል። 12 ላይ 24 ደምሩበት 36 ይመጣል። 36 ላይ ተደረሳላችሁ ማለት ከ36 እስከ 10 እስከ 12 ድረስ ያለው ቢ ነው ማለት ነው። because 36 minus 36 ሲቀነስ 12 ስታደርጉ ስንት ይመጣል? 24 ይመጣል ማለት ነው። እዚህ ይቻላል ይችም ይላል 24 ነው። ይችኛው 12 ሲደመር 24 ስንት ነው? 36 ነው። ከዚህ እዚህ ድረስ ስንት ማለት ነው? 36 ነው ማለት ነው። ያለዛ 24 36 አጠቃላይ ራይት እዚህ ጋር እንደዚህ የመጀመሪያ ገና ተመቻለው 24 ላይ የሁለተኛው አስተምጣለ ማለት ስንት ነው? 24 ከዚህ ድረስ ከዛ ፕሮዳክት ቢ ከለር ከባድ ማለት ነው። አሁን ደግሞ ምንድነው ማድረገው? እዚህ ጋር ስንት ላይ ነው? 36 ላይ አሁን 24 መደመር ነው። 36 ላይ 24 ሲደመር ስንት ይመጣል? 60 ይመጣላችኋል ማለት ነው። 60 ይመጣላችኋል ማለት ነው። ስለዚህ አሁን እዚህ ጋር 60 ሲቀነስ እዚህ ጋር ስንት ነው? 36 ስታደርጉ ስንት ይመጣል? 24 ይመጣል። 36 እዚህ ጋር ማይነስ 24 ስታደርጉ ስንት ይመጣል? 24 ይመጣል። ይሄኛው እዚህ ጋር ደግሞ ስንት ናት? 12 እዚህ ጋር 12 ይሆናል። ስለዚህ ቀለሙ በዚህ መልኩ ለይታችሁ ታስቀምጣላችሁ ማለት ነው። እንደዚህ በዚህ ተመሳሳይ በ1958 ያለውን መስራት ትችላላችሁ። ወደ ሁለተኛው ደግሞ 1958 ላይ ደግሞ ስንገባ 1958 ላይ ስንገባ እዚህ ጋር ተመልከቱ። 1958 ላይ ያለው ላይ ስንገባ ደግሞ ይሄ ስንት ነው? 14 ነው። ስለዚህ ምንድን ነው የምናደርገው? እዚች 14 እንሄዳለን ማለት ነው። እስከ 14 ስንሄድ ከዛ ከ14 በታች ያለውን ቀለም እንቀባለን ማለት ነው። ለኤኒው ቀለም እንቀባለን። እናንተ የፈለጋችሁትን የሶስቱን ለመለየት የፈለጋችሁትን ቀለም ማድረግ ትችላላችሁ ማለት ነው። ትቀባላችሁ። ከዛም በኋላ ሁለተኛው ደግሞ ስንት ነው? 21 ነው። ፕሮዳክት ቢ 21 ነው። ስለዚህ እዚህ ጋር 21 እንደምራለን ማለት ነው። እዚህ ጋር ይመጣልናል ማለት ነው። እቺኛው ደግሞ የቢ ትሆናለች ማለት ነው። ከዛ በመቀጠል ደግሞ የዚህ ደግሞ እንደዚሁ 35ን ማስቀመጥ ማለት ነው። 35ን ማስቀመጥ ራይት 35 ይሆናል። ስለዚህ የሶስቱን ቀለም ደግሞ መለየት ትችላላችሁ ማለት እና በዚህ መልኩ ነው የምትሰሩት። መጀመሪያ ፕሮዳክት ኤ እዚህ ጋር አስቀምጡ። ፕሮዳክት ቢ ፕሮዳክት እነዚህ ከዚህ ድረስ ያለው የሶስቱ ድምር ነው መሆን ያለበት። የሶስቱ ድምር ከዚህ እዚህ ድረስ ያለ ማለት ይሄ ያለ ይሄ ያለ ሶስት ደግሞ አጠቃላይ ይሄ መሆን ያለበት። ይሄን እንዳትረሱ። ስለዚህ እዚህ ጋር እዚህ ነው 1957 ላይ ደግሞ ስላሳየኋችሁ የዚህ 1959 መስራት በጣም ቀላል የሚከብዳችሁ ነገር የለም ማለት ነው። አሁን መልቲፕል ባር ቻርት ወደሚለው እናልፋለን። እንግዲህ መልቲፕል ባር ቻርት የሚለው ምንድን ነው? those are used to display data on more than one variable። እንግዲህ ከአንድ በላይ የሆኑ ቫሪያብሎችን ለማሳየት የሚያገለግለን መልቲፕል ባር ቻርት ከአንድ በላይ የሆኑ ቫሪያብሎችን ለማሳየት they are used for comparing different variables at the same time። የተለያዩ ቫሪያብሎችን በተመሳሳይ ጊዜ ለማነጻጸር ይጠቅመናል ማለት ነው። መልቲፕል ባር ቻርት ብለን ኤግዛምፕል እንመልከት። ዶንት ባር ቻርት to represent the same by product from 1957 ዶንት ባር ቻርት to represent the same by product እንግዲህ 1957 1959 ተሰጥቶናል። እስከ እንደምትመለከቱት ቼክ ኤግዛምፕል እንሰራ
1957 ከ1959 ድረስ ተሰጥቶናል። መልቲፕል ባር ቻርት እንግዲህ ከአንድ በላይ የሆኑ ቫሪያብሎችን ለማሳየት ያገለግላል ብለናል። እስከ እንግዲህ እንመለከት። በ1957 ፕሮዳክት ኤ ይሄው ቅድም እናደረግነው ፕሮዳክት ኤ ህዝብ ሲወስ ሀገር አደራበን ያስተምራል። እዚህ ጋር ግን ምንድን ነው የምናደርገው? መጀመሪያው ላይ ፕሮዳክት ኤ እናስቀምጣለን። እቺ ቀለሙ እናንተ በተደጋጋሚ ብያቸዋለሁ። ይሄ ኤሲ ከለር ዲፈረንት መሆን አለበት የሶስቱን ለመለየት ማለት ነው። ስለዚህ እዚህ ጋር የምትመለከቱት የኤም በ1957 ያለውን ስቶሪን አስቀምጣለሁ። የስንት ነው እዚህ ጋር የተሰጠኝ? 1957 12 ስለዚህ እንደዛ አድርጋችሁ የምታስቀምጠው ማለት ነው። ይሄን እዚህ ጋር 12 ክፍተት ያላችሁ ከዛ ደግሞ እዚህ ጋር አያይዛችሁ 1957 ያሉትን እዚህ ጋር እንደዚህ ታስቀምጣለህ። በ1958 እንደዚህ ነው የምታስቀምጡት ማለት ነው። በ1957 ያሉት ደግሞ ዩኒፎርም ናቸው። ስለዚህ በዚህ ላይ ያያችሁ ዩኒፎርም ትሰራላችሁ ማለት ነው። ከዛ 1958 ያለው ደግሞ በዚህ ተመሳሳይ ይመስላል። ራይት የተለያዩ ከአንድ በላይ የሆኑ ቫሪያብሎች እንግዲህ በዚህ መልኩ ማሳየት እንችላለን ማለት ነው። በዚህም መልቲፕል ባር ቻርት የምንለው ይሄ ነው። አሁን ደግሞ ወደ ፓይ ቻርት እንሄዳለን ማለት ነው። ፓይ ቻርት is a circle divided into various sectors with the area proportional to the value of the component they represent qualitative relative frequency. እንግዲህ ፓይ ቻርት የምንለው ምንድን ነው? አንድን ሰርክል ወደ የተለያዩ ሴክተሮች በመከፋፈል የሚሰራ ነው ማለት ነው። እንግዲህ የዘርፎቹ ስፋት ደግሞ ከሚወክሉት እዚህ አንፃር ተመጣጣኝ ነው ማለት ነው። ፓይ ቻርት it shows the component in terms of percentage, not in absolute magnitude. እንግዲህ ያንዳንዱ ክፍሎች የሚገለጹ በፐርሰንቴጅ ነው እንጂ ቀጥታ በትክክለኛ ቁጥር አብሶሉት ማግኒቱድ አይደለም ማለት ነው። The peak of the angle formed at the center has to be proportional to the value of represented. ምንድነው? በመሀል ላይ የሚፈጠረው የማዕዘን መጠን ዲግሪ ከሚወክለው ሴት ጋር ተመጣጣኝ መሆን አለበት። The degree of the angle formed at the center has to be proportional to the value represented. በመሀል የሚፈጠር የማዕዘን መጠን ዲግሪ ከሚወክለው ሴት ጋር መመጣጠን መቻል አለበት። ፓይ ቻርት ስለዚህ እንመልከት። ፓይ ቻርት is a circle that is divided into sections into ranges according to the percentage of frequency in each category of the descriptions and the sectors of the sectoration there's a part ላይ በባዶ ታይምስ ዋን ደረጃቸው አንዱ ሴክተር ማግኘት ይችላል ማለት ነው። ኤግዛምፕል እንመልከት። first the diagram to represent the following population in a town ሚኒመም ገርል ቦይ እነዚህ ተሰጥቶናል። አሁን እንዴት ነው መጀመሪያ የምንፈልግ ፐርሰንቴጅ ነው። ሁለተኛ የምንለው ነምበር ኦፍ ዲግሪ እንፈልጋለን ማለት ነው። መጀመሪያ አስና ፍሪኩዌንሲ ተሰጥቶናል። ፐርሰንቴጅ መፈለግ ምንድን ነው የምናደርገው? ፐርሰንቴጅ ለመፈለግ ምን ታደርጋላችሁ? ቀጥታ ለኤ ነው የምታካፍሉት። ሳይ የመጀመሪያውን ፈልግ የሚን ፍሪኩዌንሲው ስንት ነው? 2500 ላይ 2500 ለስንት ነው የምታካፍሉት? ለአጠቃላይ ልማታችሁ ፍሪኩዌንሲ 2500 ሲደመር 2000 ሲደመር 4000 ሲደመር 1500 አጠቃላይ ፍሪኩዌንሲያችን 10000 ናቸው። እነዚህ ማለት ነው 2500 ሲደመር 2000 ስንት ነው? 4500 እና 4000 8500 ሲደመር 1500 10000 ማለት ነው። ስለዚህ ምንድን ነው የምታደርጉት? ለአጠቃላይ ማካፈል ነው ማለት ነው። ከዛ ስንት ማብዛት ነው? ለ100% ማብዛት ነው ማለት ነው። እዚህ ጋር ፎርሙላውን ተላይ ስላስተምኩላችሁ ምንም ችግር የለም። በዚህ አይነት ለ10000 ካፈላችሁ በኋላ ለምን ማብዛት ነው ማለት ነው? ታይምስ 100 ታደርጉት የሚመጣላችሁ ስንት ነው? 5
25% ይመጣላችኋል ማለት ነው። የመጀመሪያው 25 ማለት ነው። ተመሳሳይ የሁለተኛውን በዚህ መልኩ መስራት ትችላለች። ምን ታደርጋላችሁ? 2000 በድረስ እንደምታደርጉት 10,000 ላይ ከ10,000 አካባቢያችሁ ለመቶ ማብዛት ነው ማለት ነው። በ100% ታረጉት የሚመጣላችሁ እንትን ገቢ ፐርሰንት ይመጣላችኋል ማለት ነው። እንደዚህ ነው የምትሰሩት። አሁን ይሄንን 4,000 ሲካፈል ለ10,000 ታይምስ 100 ያያችሁ ፐርሰንቱን ማግኘት ትችላላችሁ። ዲግሪውን ለማግኘት ደግሞ ምንድነው የምታደርጉት? ዲግሪውን ለማግኘት የምታደርጉት ምንድነው? ተመሳሳይ ነው። ለምሳሌ የመጀመሪያውን ስንመለከት 2500 ለማን ማካፈል ነው? ካካፈላችሁ በኋላ 360 ማብዛት ነው። ስጋ ልዩነቱ ስጋ 360 ማብዛት ማለት ነው። 360 ስታበዙት ስንት ይመጣላችኋል? 9 ይመጣላችኋል። መውቀት ትችላላችሁ ማለት ነው። 9 ይመጣላችኋል። 500 ለ10,000 ለ360 ይሄኛው ፐርሰንቱ ስለማግኘት በፐርሰንቱ ማብዛት ነው። ዲግሪውን ለማግኘት ደግሞ በ360 ማብዛት ነው። በዚህ መልኩ እያንዳንዱ መሰረት የመጀመሪያውን እንደዚሁ 2500 ኦቨር 10,000 ታይምስ ለ360 ማብዛት ነው። 2000 እንደዚሁ ለ10,000 አካፍለ ለ360 ማብዛት ነው። 4,000 ለ10,000 አካፍለ ለ360 እያበዛ ዲግሪውን ማግኘት ትችላለህ። ፐርሰንቱን ደግሞ በመቶ በማብዛት ማግኘት ትችላላችሁ ማለት በዚህ መልኩ እንዲህ ታገኛላችሁ። እነዚህን ካገኘን በኋላ የምናደርገው ምንድነው? ሰርክሉን መጣል። እዚህ ጋር እንደምትመለከቱት ሰርክሉን በፐርሰንት ነው ብያቸዋለሁ። ምን ብያቸዋለሁ? በፐርሰንት ነው። ክፍሎቹ ያን ክፍል የሚገለጹት በፐርሰንት ነው እንጂ በትክክለኛው ቁጥር አይደለም ብያቸዋለሁ። በቁጥር ሳይሆን በፐርሰንቱ ነው ብያቸዋለሁ። ስለዚህ እዚህ ጋር እንደምትመለከቱት 15% ትንሽ ፐርሰንት ያለ ትንሽ ናስረው እንደምትመለከቱት ይሄ ብዙም ቦታ ያዘማል 40% ያለ ማለት ነው። በፐርሰንቱ ነው የምታስሙት። በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ መጨረሻው ስንሄድ ፒክቶግራፍ ይባላል። Pictograph is a graph that uses symbol or picture to represent data. እንግዲህ ፒክቶግራፍ ምንለው መረጃ ለመወከል ምን የሚጠቀመው ዘር ምልክቶችን ወይም ደግሞ ምስሎችን ነው የሚጠቀመው። እንግዲህ መረጃ ለመወከል ምልክቶችን ወይም ደግሞ ምስሎችን የሚጠቀም ግራፍ ፒክቶግራፍ ብለን የምንለው is a graph that uses symbol or picture to represent the data. እዚህ ጋር ኤግዛምፕል እንደማቀርብ እዚህ ጋር ኤግዛምፕል እንግዲህ ከ1990 እስከ 1992 ነው የተሰጠን you as simply memorize the picture of people where each picture may represent 1 million people represent each picture ማለት እንግዲህ የአንድ ሀገር ህዝብ ቁጥር ከ1990 እስከ 1992 ያለውን ኮምፔር ለማድረግ ለማነሳሳት ኮምፔር ዘ ፖፑሌሽን ኦፍ ካንትሪ የአንድን ሀገር ህዝብ ቁጥር ከ1990 ጀምሮ እስከ 1992 ያለውን ለማነሳሳት የሰዎችን ምስል መጠቀም ነው። እዚህ ጋር የሰዎችን ምስል መጠቀም ማለት ነው። የሰዎች ምስል መጠቀም ብቻ ማለት ነው። እንደምትመለከቱት እያንዳንዱ ምስል ስንት ነው ያለው? 1 ሚሊዮን ሰዎች ይወክላል። እያንዳንዱ ምስል አንዷ ምስል እዚያ የምትመለከቱት ይቺ ሪፕሬዘንት 1 ሚሊዮን የሚሆኑ ሰዎች ይወክላል። ራይት ይቺ አንዷ 1 ሚሊዮን ሰው ትወክላለች ማለት ነው። ይቺ መጀመሪያዋ እንግዲህ ነው ይቺ የምትወክለልን 1 ሚሊዮን። ስለዚህ እዚህ ጋር 1992 ስንመለከት የመጀመሪያው የምትወክለልን ስንት ነው? 1 ሚሊዮን ይበለናል። 1 ሚሊዮን ስላለ እዚህ ጋር ሚሊዮን 1 ሚሊዮን በአጠቃላይ 1 2 3 4 5 6 7 ሚሊዮን ማለት ነው። አንዱ የሰው ፒክቸር ምንድነው የምታመለክተው? 1 ሚሊዮን ሰዎችን ስለምታመለክት ማለት ነው። በዚህ መልኩ ኮምፔር ማድረግ እንችላለን ማለት ነው። የዛሬ ቪዲዮ እንግዲህ በዚህ እንጨርሳለን። ቻፕተር 2 በዚህ ጨርሰናል ማለት ነው። ከቻፕተር 2 ጥያቄዎችን ይዤላችሁ እመጣለሁ ማለት ነው። የሚቀጥለው
ለፈተና የሚያዘጋጇቸው ለሚድ ኤግዛም አብዛኛው ዩኒቨርሲቲ የሚያወጣቸው ጥያቄዎች አዘጋጅቼ ኮሌክት አድርጌ ለሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ያለባችሁ ነገር ካለ በዚህ ቢሆን በዚህ የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ሰላም ሁኑልኝ።